ለ12ኛ ብሔራዊ ፈተና የቀረችው ጊዜ 1 ወር ብቻ ናት። በዚህ ጊዜ ብዙ ተማሪዎች በመጨነቅ ላይ ናቸው። ብዙም አላነበብኩም፣ ጊዜ አይበቃኝም፣ ያነበብኩት ብዙ ነገሮችን ረስቻለሁ በሚል ተስፋ እየቆረጣችሁ ሊሆን ይችላል። ነገር ግን መፍትሄ አለ። በዚህ ቪዲዮ እንዴት እቺን 30 ቀን ተጠቅማችሁ ውጤታማ እንደምትሆኑ የሚያሳያችሁ ይሆናል። እስከ መጨረሻ ተከታተሉ። አንደኛ ማድረግ ያለባችሁ ስማርት መሆን። 80 በ20 የሚል ህግ አለ። ይሄ ምንድነው? የመጀመሪያው ዋነኛው ህግ 80 በ20 ይባላል። ይሄ ማለት ምንድነው? 80% የሚሆኑ ጥያቄዎች የሚወጡት 20% ከሚሆኑ ዋና ዋና ርዕሶች ብቻ ናቸው። ይሄንን ደግሞ እንዴት እናውቃለን የምትሉት ከሆነ ትምህርት ሚኒስቴር ያዘጋጀው ብሉፕሪንት አለ። ብሉፕሪንትን በማየት ይሄንን ዋና ዋና ርዕሶችን መለየት ይቻላል። እንዴት ብሉፕሪንትን አገኛለሁ የምትሉ ከሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ ውስጥ በማየት ዋና ዋና ርዕሶችን ለይታችሁ እሱ ላይ ጊዜያችሁን ሰጥታችሁ እሱን በደንብ ማንበብ አለባችሁ። ምክንያቱም 80% የሚያክሉ ጥያቄዎች 20% ከሚሆኑ ዋና ዋና ርዕሶች ብቻ ነው የሚወጡት። ይሄ ማለት ለምሳሌ ባዮሎጂ 100 ጥያቄ ከሆነ 80% የሚወጣው ከ9ኛ እስከ 12ኛ ካሉት 20 ርዕሶች ብቻ ናቸው። አስቡት እቺን 20 ርዕሶችን ከለያችሁ እንዴት በቀላሉ ፈተናውን ማለፍ እንደምትችሉ። እቺ 1 ወር ራሱ ይበዛባችኋል ማለት ነው። ለምሳሌ ማትስ ላይ ዋና ቦታ ማለት ፈተና ብዙ ጥያቄ የሚወጣባቸው ርዕሶች ማትሪክስ እና ካልኩለስ ከሆነ እናንተ በደንብ ማንበብ ያለባችሁ ማትሪክስ እና ካልኩለስን ነው። እሱም በደንብ ካነበባችሁ በቀላሉ የማለፍ እድላችሁን ከፍ ታደርጋላችሁ እና ሌላ ላይ ጊዜያችሁን ማባከን ተውና ሙሉ ኃይላችሁን በዚህ ላይ አውሉ። ብሉፕሪንት የሚገኙባቸው ቦታዎች ደግሞ ብዙ ናቸው። አንደኛ ሰርች ማድረግ ትችላላችሁ በጎግል ላይ፣ ሁለተኛ ደግሞ በሚያስቀምጥላችሁ ሊንክ ገብታችሁ ማየት ትችላላችሁ። ሌላ ደግሞ ዩቲዩብ ላይ ሰርች በማድረግ ልታገኙ ትችላላችሁ። ዩቲዩብ ላይ ይህንን ነገር የሚያስተምሩ ወይ ደግሞ ገስ እስቲሜት የሚያደርጉ ቻናሎች አሉ። እንሱ ላይ በማየት በቀላሉ ብሉፕሪንትን ማግኘት ትችላላችሁ። ሁለተኛ ደግሞ የድሮ ፈተናዎችን መስራት። ይህስ ምንድነው? የምታወቀው ፈተና ከዚህ በፊት የነበሩ ፈተናዎች አሉ። እነሱን አይታችሁ መስራት አለባችሁ። ስትሰሩ ደግሞ አሁን እየተፈተናችሁ እንደሆነ አስባችሁ ጊዜ ይዛችሁ ራሳችሁን ማለማመድ አለባችሁ። ምክንያቱም በፈተና ላይ ብዙ ጊዜ የሚያጋጥመን አንዱ ችግር የጊዜ ማጠር ሊሆን ይችላል። በመጨናነቅ በመሆን ስትሬስድ በመሆን የሚያጋጥመን ያንን ነገር ይቀንስልናል። ሁለተኛ ደግሞ ያነበብነው ነገር እንደተረዳን እንዴት ነው ተረድቻለሁ የሚል የምታውቁበት አንድ ነገር ነው። ጥያቄ ስንሰራ አንደኛ ሪኮርድ ነው የምናደርገው፣ የምናስታውስበት መንገድ ነው። ሁለተኛ ደግሞ ጭንቅላታችን አእምሮአችን አክቲቬት የምናደርግበት መንገድ ነው። ማለት ጥያቄ ስንሰራ እያነበበን ነው እንጂ ራሳችን ላይ በርደን እየጨመረን ራሳችን ላይ ጫና እየጨመረ ሳይሆን ጥያቄ በመስራት ውስጥ ማንበብ አለ። ለምሳሌ ለአንድ ጥያቄ 4 ምርጫዎች አለ። 4ቱም ምርጫ ወስነን አንዱ ትክክል ነው ብለን ለማውጣት ብዙ ማሰብ ያስፈልጋል፣ ማስታወስ ያስፈልጋል። ስለዚህ በጣም አእምሮአችን አክቲቬት እያደረገን ነው፣ እያሰራን ነው እና ስለዚህ ጥያቄዎችን የድሮ 5 እስከ 7 ዓመት የሚደርሱት የድሮ ፈተናዎች ወደ ኋላ ተመለሱና እነሱን ጥያቄዎችን ስሩ። ይሄንን ፈተና ደግሞ ከየት አገኛለሁ የምትሉ ከሆነ በቀላሉ ኢትዮ ማትሪክስ አለ፣ ሌላ ሪሶርሶችም አሉ። እነሱንም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱን በማየት ጥያቄዎችን መስራት ትችላላችሁ። ጥያቄዎችን ስትሰሩ ደግሞ ከተሳሳታችሁ ምን ማድረግ አለባችሁ? ግዴታ ማለት የተሳሳታችሁትን ጥያቄ ዝም ብላችሁ መተው የለባችሁ። ያንን ለምንድን ነው ተሳሳትኩ ብላችሁ የጻፋችሁትን ኖት ካለ እሱን ቼክ አድርጉ። እሱን ተመልሳችሁ እዩ። ስታዩ ደግሞ ሁሉንም መጽሐፍ ለማንበብ ጊዜያችሁን በዛ ላይ አጨርሱ። ግን የተሳሳታችሁበትም ያችን ብቻ እዩ። ለምሳሌ ኢትዮ ማትሪክስ ላይ እሱ ላይ የምትሰሩ ከሆነ መልሱ ሲመለስ ከነ እንትን ጋር ነው የሚመለሰው፣ ከነ ኤክስፕሌን እያደረገ ነው መልሱን የሚመለሰው፣ እያብራራ ነው መልሱን የሚሰጠውና እሱም እዩ። ሶስተኛ ደግሞ የዲጂታል ፈተናን መለማመድ። እንደምታወቀው በዚህ ጊዜ የሚሰጠው ፈተና በዲጂታል ከዚህ በፊት ያልተፈተነን ከሆነ አዲስ ስለሚሆንብን ትንሽ ግር ሊለን ይችላል። ስለዚህ ይሄንን ችግር ለመፍታት በዚሁ ጊዜ ማለት ነው ጊዜ ባላችሁበት ጊዜ ስልካችሁ ወይ ደግሞ ኮምፒውተራችሁ ወይ ደግሞ ታብሌታችሁን ተጠቅማችሁ ራሳችሁን ከዲጂታል ፈተና ጋር አለማምዱ። ይሄን እንዴት አደርጋለሁ ካላችሁ ደግሞ ብዙ ዌብሳይቶች አሉ። እሱ ላይ በመግባት ጥያቄዎችን መስራት ትችላላችሁ። ጊዜን በማያዝ ለምሳሌ ተርሞቹ አዲስ እንዳይሆንባችሁ፣ ለምሳሌ ፈተና ላይ ኔክስት፣ ሰሚት፣ ፕሪቪየስ የሚሉ ቃላቶች አዲስ እንዳይሆንባችሁ፣ ግራ እንዳትጋቡ ማለት ነው። እውቀት እያላችሁ ራሱ በዚህ እንዳትሸወዱ ማለት የሆነ ግራ በመጋባት የሆነ ድንብብር እንዳይላችሁ ማለት ነው። ይሄንን ላይ ፎከስ አድርጉ። በአካውኑ ራሳችሁን ከዲጂታል እንትን ጋር አለማመዱ፣ ከዲጂታል ፈተናዎች ጋር ራሳችሁን አለማመዱ። እንደዛ ካደረጋችሁ በቀላሉ ፈተና
ጊዜን በአግባቡ መጠቀም ትችላላችሁ። ምክንያቱም ፈተና ሲሆን ሁለት ነገር አለ። ሁሌ ለፈተና ስንቀመጥ ለሁለት ነገር ነው የምንቀመጠው። አንደኛ ጊዜያችን ግዴታ በጊዜ ገደብ ውስጥ መጨረስ አለብን። ሁለተኛ ጥያቄዎችን ማወቅ አለብን። ጥያቄዎችን ራሱ አውቀን ጊዜ ደግሞ ከሌለን ፈተናችን መስራታችን ክሳራ ይሆናል ማለት ነው። ስለዚህ ምን ማድረግ አለባችሁ? ጊዜ አጠቃቀምን በደንብ ማወቅ አለባችሁ። ለዚህ ደግሞ በጊዜ ራሳችሁን አዘጋጁ። እንዴት? ዲጂታል ፈተናዎችን በመለማመድ አሁን ከላይም እንደጠቀስኩላችሁ ለምሳሌ ኢትዮ ማትሪክስ ዲጂታል ፈተና መሆን ይችላል። ምክንያቱም መጨረሻ ላይ ሰሚት አለው፣ መጀመሪያ ላይ ደግሞ ፕራይቬሲ የሚሉ ቃላቶች እና ኔክስት የሚሉት አሉ። በቃ ዛሴም እንደዛ በዛ መልክ ነው የምትፈተኑ። ስለ በኮምፒውተር ላይም ወይ ደግሞ በታብሌት ላይም በዛ አፕሊኬሽን ራሳችሁን ማለማመድ ትችላላችሁ። ሌላና የመጨረሻ ሳይኮሎጂ እና ጤናችሁ። ራሳችሁን ጠብቁ፣ በራሳችሁ እመኑ። አልችልም የሚለው ሐሳብ ከራሳችሁ አውጡ። በቃ እስከዛሬ የለፋችሁት ልፋት በከንቱ አይደለም። እስከ 12 ክፍል ሙሉ ተምራችኋል፣ ተፈትናችኋል። ለፈተና አዲስ አይደላችሁ፣ ጎበዞች ናችሁ፣ እስከዛሬ ደርሳችኋል። ስለዚህ ራሳችሁን አሳምኑ። አልችልም የሚለው ሐሳብ ከራሳችሁ አውጡና ራሳችሁን አዘጋጁ። ራሳችሁን ስተብል ራሳችሁን አረጋጉ። በቃ ከቨር አላደረኩም ወይ ደግሞ አላዳረስኩም ብላችሁ አትጨናነቁ። ግዴታ ማንበብ ያለባችሁ ማንበብ አለባችሁ። ግን በቃ ማለት አልቀረኝም ብዙ መንካት 9ኛ ክፍልን 10ኛ ክፍልን አላየውም አትበሉ። ማለት ኳሊቲ ኦቨር ኳንቲቲ የሚባል ነገር አለ። ያነበባችሁትን ነገር በአሪፍ መልኩ ከተረዳችሁ ብዙ መስራት ትችላላችሁ። ለምሳሌ ያነበባችሁትን ነገር በአሪፉ ሳትረዱ ብዙ ነገሮችን ብታዩና ጥያቄ ቢመጣ ጥያቄ ደግሞ የሚመጣው እናንተ እንዳነበባችሁ ተደደፈ። ጥያቄ የሚመጣው እንደራሱ ነው። ሲመጣባችሁ ላይገባችሁ ይችላል። ስለዚህ ኳሊቲ ኦቨር ኳንቲቲ በመጠቀም ራሳችሁን ደግሞ በማመን በቃ አንብቤያለሁ፣ አዎ እቺን ነገር መስራት እችላለሁ ብላችሁ ራሳችሁን አሳምኑ። ሌላ ደግሞ መተኛት አለባችሁ። እቺን አንድ ወር ግዴታ በዚህች ወር ብቻ አንብቤ ሁሉንም ነገር ከቨር ማድረግ አለብኝ ብላችሁ እንቅልፍ ራሳችሁን አታሳጡ። ምክንያቱም ቀን ያነበብነው ነገር በአእምሮአችን ውስጥ የሚቀመጠውና የሚደራጀው ማታ ስንተኛ ነው። ግዴታ ከ6 እስከ 7 ሰዓት መተኛት አለባችሁ። ግዴታ ይሄ አስፈላጊ ነው። ምክንያቱም ሳተኙ ያነበባችሁት ነገር አይያዝም። ካልተያዘላችሁ ደግሞ ፈተና መስራት አትችሉም። ማለት እንቅልፍ በማጣት ብዙ ነገር በሳይንሳዊም የተረጋገጡ ብዙ የሚመጡብን አእምሮአችን የሚጎዱ ብዙ ነገሮች አሉ። ለምሳሌ ሎስ ኦፍ ኮንሰንትሬሽን ሊሆን ይችላል። ሌላ ደግሞ ብዙ ነገር የማስታወስ ችግር ሊያጋጥመን ይችላል። ብዙ ነገራችን መጎዳት ስለሚችል እንቅልፋችሁን በደንብ ተኙ፣ ራሳችሁን እመኑ፣ አትጨናነቁ፣ በፈጣሪ ተደገፉ። ፈጣሪ ደግሞ ይረዳችኋል። ለማጠቃለል ስማርት ሁኑ፣ የድሮ ፈተናዎችን ስሩ፣ ዲጂታል ፈተናን ተለማመዱ፣ ራሳችሁን ጠብቁ፣ ጤናችሁን ጠብቁ። ይሄ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ይሄን የመሰለ ምርጥና ፈጣን የጥናት ዘዴ ማግኘት ከፈለጋችሁ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ